ሰላም ውድ የቀለምሲስ ሚዲያ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ ለማለት ወደድን። ዛሬም በአጓጊ ተወዳጅ ፊልም አንድ አሃዱን መጥተናል። መልካም ቆይታ። የፊልም መቼት የሚጀምረው በፑኒ ከተማ ዳርቻ በሚኖር አንድ ገበሬ በአንዲት ጥንቸል እየተቸገረ በማሳየት ነው። ገበሬው ጥንቸሏን በጠበንጃ እያሳደደ ሊተኩስባት ያነጣጥራል። በዛውም ድንገት የጥይት ድምጽ ይሰማል። በሌላ በኩል በፑኒ ከተማ ውስጥ አካሽ የተባለ ጎበዝ የፒያኖ ተጫዋች ነበር። አካሽ ምንም እንኳን አይነ ስውር ቢሆንም ብቻውን እየኖረ ራሱን ችሎ ምግብ ያበስላል፣ ቤቱንም ያጸዳል። ታዲያ አካሽ አይኑ አልታወርም ብሎ በሚያስብ አንድ ህፃን ልጅ ዘወትር ይረበሻል። ልጁም ይህንን ለማረጋገጥ አካሽን ብዙ ጊዜ ይፈትነዋል፣ ይጥራል፣ ሊሳካለት ግን አልቻለም። ታዲያ አንድ ቀን ጠዋት አካሽ እንደተለመደው ልጁ ሲረብሸው ወደ ሙዚቃ መሳሪያ ቤት ይሄዳል። በዚያውም በወር ውስጥ ለስራ ወደ ለንደን ለመሄድ ማቀዱን ይታወቃል። የሱቁ ባለቤት አካሽ ያለበትን የአይን እይታ እክል ሳይበግረው ለዚህ በመብቃቱ እንደ ትልቅ ሰው ሲያደንቀው፣ በዛውም የቀድሞ የቦሊውድ ተዋናይ ፕራሞድ ሲያንን እንተዋወቃለን። ፕራሞድ ከወጣቷ ሚስቱ ሲሚ ጋር በፑኒ ውብ ሰፈር ነው የሚኖሩት። ምንም እንኳን በእድሜ ልዩነታቸው ምክንያት ትችት ቢሰነዘርባቸውም በትዳራቸው ደስተኞች መሆናቸው ነው የሚገልጹት። ለፕራሞድ ከሲሚ ውጭ ያለችው ብቸኛ የቅርብ ቤተሰብ ከመጀመሪያዋ ሚስቱ የወለዳት ዳኒ የተባለች ልጁ ናት። ዳኒ ከነሱ ጋር ባትኖርም አልፎ አልፎ ግን ትጠይቃቸዋለች። ታሪኩ ወደ ጎበዙ ፒያኖ ተጫዋች ሲመለስ አንድ ቀን ከሰዓት በኋላ አካሽ መንገድ ሲያቋርጥ መጥፎ አጋጣሚ ሆኖ በአንድ ስኩተር ይገጫል። ገጭዋ ሶፊ ትባላለች። በአደጋው እጅጉን ደንግጣ እንዲነሳ ከረዳችውም በኋላ በአጋጣሚው ክፉኛ አዝና እንደ ይቅርታ መጠየቂያም ለምሳ ትጋብዘዋለች። ከተነጋገሩ በኋላም ሶፊ አካሽ የፒያኖ ተጫዋች መሆኑን ስታውቅ በአባቷ ምግብ ቤት ውስጥ እንዲጫወት ጋበዘችው። በዚያው ቀን አመሻሽ ላይ አካሽ ወደ ቤቱ ተመልሶ መነጸሩንና እነዛ ደብዛዛ የሚያደርጉ ሌንሶችን አወላለቀ። ታዲያ በዚህ ጊዜ ነው አካሽ ማየት እንደማይችል ዋሽቶ እንደነበረ ታሪኩም ይነግረን። አካሽ ይህንን የሚያደርገው የፈጠራ ስሜቱ እንዲቀሰቀስ እንደሆነና አይነ ስውር መሆን ማንም የሚያየውን የሙዚቃ እይታ ይሰጠኛል ብሎ እንደሚያምንም ይገለጽልናል። ለዚህም አካሽ ላለፉት ጥቂት ዓመታት በውሸት ሲኖርና በዚያው ሙያውን ሲገነባ ቆይቷል። በማግስቱ አካሽ ወደ ሶፊ ምግብ ቤት ለመጀመሪያ ጊዜ ሄዶ ፒያኖ ሲጫወት ሁሉም ሰው በተለይም አይነ ስውር መሆኑን አይቶ በጣም ይደነቃሉ። ታዲያ በአጋጣሚው ታዋቂው ቦሊውድ ተዋናይ ፕራሞድም በዚያው ምግብ ቤት ውስጥ ነበረና እሱም በአካሽ እጅጉን ይደነቃል። ፕራሞድ ተደንቆም አልቀረም። ከሲሚ ጋር የ3ኛ ዓመት የጋብቻ በዓላቸው በጥቂት ቀናት ውስጥ ለማክበር የያዙትን ዝግጅት ባለቤቱን በሙዚቃ ሊያስገርማት ፈለገና ለዛም አካሽን ወደ ቤታቸው ሄዶ እንዲጫወትላቸው ቃል አስገባው። ፕራሞድ ቀኑን ሰርፕራይዝ ለማድረግ ስለፈለገ ከከተማ ውጪ እንደሆነ ለሲሚ ዋሻታል። ሲሚ በዚህ ብትናደድም ባለቤቷ ስራ እንደሚበዛበት ተረድታ ትቀበላለች። ከስራ ሲመለሱ ዝናብ ስለነበር ሶፊ በአካሽ ቤት ለመቆየት ትገደዳለች። እሷ ልብሷን ስትቀይር እሱ እንደማያይ ያስመስሎ ይቆያል። ባለፉት ጥቂት ቀናት ውስጥ በመካከላቸው የፍቅር ስሜት ተፈጠረና ብዙም ሳይቆይ አብረው ያድራሉ። በሚቀጥለው ትዕይንት አካሽ ከፕራሞድ አፓርታማ ውጪ ይታያል። ሲሚ በሩን ከፍታ ባለቤቷ ቤት ስለሌለ እንዲሄድ ትነግረዋለች። አካሽ ግን ቀጠሮ እንዳላቸው ሊያስረዳት ይሞክራል። ቢሆንም እሷ ልትሰማው አልፈለገችም። ሆኖም አንድ አረጋዊ ጎረቤት ሲያዩዋቸው ሲሚ ስላልተመቻት አካሽን ወደ ውስጥ ታስገባዋለች። አካሽ ስራውን ጀምሮ እየተደሰተ ባለበት ወቅት በድንገት የፕራሞድ ሬሳ ወለል ላይ ወድቆ አየ። ፒያኖ ተጫዋቹ አካሽ ባየው ነገር እስከ ነፍሱ ደነገጠ። ነገር ግን መጫወቱን አላቆመም። ሲሚ ግን አካሽ አይም ብላ ስላሰበች ሬሳውን ለመደበቅ ጊዜ እንዳላት በማሰብ ስለ ባለቤቷ አስከሬን ግድ አልሰጣትም። ከጥቂት ቆይታ በኋላ አካሽ ወደ መታጠባ ቤት ያመራል። እዚያም የሞተውን ሰው በደንብ ያየዋል። አካሽ ራሱን አረጋግቶ ወደ መታጠቢያ ቤቱ ሲገባ አንድ ሰው በውስጥ ተደብቆ እንደነበር ያያል። አካሽ ሳይደነግጥ በሰውየው ፊት ሽንቱን ሸንቶ ወደ ፒያኖ ይመለሳል። በኋላ ታሪክ እንደምንረዳው ሲሚና ያ የማናቀው ሰው በፕራሞድ ጀርባ የድብቅ ፍቅር ግንኙነት እንደነበራቸው እንረዳለን። ታዲያ ፕራሞድ ድንገት ሲይዛቸው በድንጋጤ ተኩሰው ገደሉት። አካሽ ፒያኖ መጫወቱን ሲቀጥል ገዳዮቹ ደሙንና ምስቅልቅሉን አጽድተው የፕራሞድን አስከሬን በሻንጣ ውስጥ ከተቱት። በመቀጠልም ሲሚ ፕራሞድ በህይወት ያለና ገና ወደ ቤት እየተመለሰ እንዳለ ለማስመሰል ብቻዋን ስታወራ ትሰማለች። አካሽም ምንም እንዳልሰማ ሆኖ ተሰናብቷቸው ይወጣል። አካሽ ከቤት እንደወጣ የሆነውን ሁሉ ለማጤንና ቀጣይ እርምጃውን ለመወሰን ለጥቂት ጊዜ መቀመጥ ነበረበት።
ለዚህም ታዲያ ሳኩ የተባለች የሎተሪ ሻጭ ሴት ቀርባ ባጃጅ በመጥራት ትረዳዋለች። የባጃጅ ሹፌሩ ኑርሊ አካሽን ዘወትር ደንበኛው ስለሆነ ያውቀዋል። በጠየቀው መሰረት ወደ ፖሊስ ጣቢያ ይወስደዋል። አካሽ ያየውን ሁሉ ለፖሊስ ለመናገር ቢወስንም ልክ ሊናገር ሲል የፖሊስ አዛዡ ማንሆር ይገባል። ማንሆር ማለት ደግሞ በግድያው ውስጥ የሲሚ ተባባሪ የነበረው ያ ሰው ነው። ታዲያ አካሽ በዚህ ጊዜ በድንጋጤ ንግግሩን አቋርጦ ስለ ድመቱ መገደል ቅሬታ ለማቅረብ የመጣ እንደሆነ ያስመስላል። ማንሆር ወዲያውን ይለየዋል። የድመቷ ታሪክ እውነት መሆኑን ለማረጋገጥም አብሮት ወደ ቤቱ ይሄዳል። በተጨማሪም አካሽ በትክክል አይነ ስውር መሆኑንና ስለ ፕራሞድ ሞት አለማወቅን ለማረጋገጥ ይፈልጋል። ይህንን ለመፈተሽም ቢላዋ ወረወረበት። ነገር ግን አካሽ ሳይርገበገብ ቀረና ጥርጣሬውን አስወገደው። ኢንስፔክተሩ ከሄደ በኋላ አካሽ ወደሚሰራበት ምግብ ቤት ይሄዳል። እንዳይጠረጠር ተራ ነገር እንደተፈጠረ ሆኖ መኖር እንዳለበትም ያውቃል። ሲሚም ወደ ምግብ ቤቱ መጥታ ባለቤቷ ለስራ እንደወጣ ለሰዎች በቸልታ ትናገራለች። በማግስቱ ጠዋት ግን የፕራሞድ ሞት እንደ ዘረፋ ወንጀል በዜና ይነገራል። ሰዓቱንና ጌጣጌጦቹም ተዘርፎ በአንድ ድልድይ አቅራቢያ በመኪና ውስጥ ተገኝተዋልም ተባለ። እውነቱ ፈጽሞ እንዳይወጣ ማንሆር መርማሪ ሆኖ ጉዳዩን በእጁ ይዛል። ለምርመራ እንዲረዱ የፕራሞድ ልጅ ዳኒ፣ ሲሚና አካሽ ወደ ፖሊስ ጣቢያ ይጠራሉ። ዳኒ አባቷን የገደለችው ሲሚ መሆኗን ሳታውቅ ከሷ መጽናናትን ትሻለች። ታዲያ ይህንን ያየ አካሽ ከልቡ ቢያዝንም የፕራሞድ ዕጣ ፈንታ እንዳይደርስበት በመፍራት ግን እውነቱን ከመናገር ይቆጠባል። በቀብር ስነ ስርዓቱ ላይ አካሽ ወደ ቤቱ ሲገባ ያየችው ጎረቤታቸው ወይዘሮ ዲሳ ወደ አንድ ፖሊስ ትቀርባለች። ሰውየው በሞተበት ቀን የጎረቤቶቿን አፓርታማ ትከታተል ስለነበር በታሪክ ውስጥ የሆነ የተቀየረ ነገር እንዳለ ታውቃለች። ሲሚ አሮጊቷ ገዳዩን ከመረመረች ችግር እንደምትሆንባት ስላሰበች ብቻቸው በሆኑበት ወቅት ከበረንዳ ላይ ገፍትራ ትገድላታለች። ታዲያ የፈረደበት አካሽ አሁንም መጥፎ እድል ሆኖ ይህንን ክስተትን ባይኑ ያያል። ቢሆንም ግን ለሁለተኛ ጊዜ ምንም እንዳላየ ሆኖ ማስመሰል ነበረበት። በፍጥነት ወደ ቤቱ ሮጦ ለሶፊ ሁሉንም ነገር ለመናገር ይደውልላታል። ታዲያ በዚህ ጊዜ አካሽ ሳያውቅ ያ አስቸጋሪ የጎረቤት ሕፃን ልጅ በቪዲዮ እየቀረጸው ነበር። ሶፊ ከመምጣቷ በፊት ሲሚ ከፕራሞድ ቀብር ያመጣችውን ጣፋጭ ይዛ ወደ ቤቱ ትመጣለች። አካሽም ጥንቃቄ እያደረገ ወደ ቤቱ ውስጥ እንድትገባ ይጋብዛታል። ታዲያ አካሽ ሲሚን ቡና እያዘጋጀላት ሳለ ዞር ሲል ሲሚ ያስፈሪ መንፈስ ማስክ አድርጋ ያያታል። ልታስደነግጠውና ውሸቱን ልታጋልጥበት ብትሞክርም እሱ ግን ምንም አይነት ስሜት አላንጸባረቀም። እያወሩ ሳለ ሲሚ ሽጉጥ ስታወጣበት አካሽ እውነቱን ይናገራል። ስለ ግድያው ለማንም እንደማይናገርና ወዲያውን ወደ ለንደን እንደሚሄድም ይምልላታል። ነገር ግን አካሽ በድንገት ያዞረውና ይወድቃል። ይህም ሲሚ የሰጠችው ጣፋጭ ውስጥ ማደንዘዣ መድኃኒት እንደጨመረችበት ያሳየናል። ሶፊ አካሽን ልታገኘው ስትመጣ ህፃኑ ልጅ አካሽ አይነ ስውር አለመሆኑን የሚያሳይ ቪዲዮ ያሳያታል። በንዴት በሩን ስታንኳኳ እርቃኗን የነበረችው ሲሚ ከፈተቻት። ራስን ስቶ ከወደቀው አካሽ ጋር ግንኙነት እንደፈጸመች አስመስላም ተዋሻታለች። ልቧ የተሰበረው ሶፊም ቤቱን ጥላ ትሄዳለች። አካሽ ከሰዓታት በኋላ ሲነቃ አይኖቹ ላይ እንግዳ ስሜት ይሰማዋል። ለመክፈት ቢሞክርም ምንም ማየት እንደማይችልም ይረዳል። ሲሚ በእውነቱ አሳውረዋለች። ስለዚህ አሁን እውነቱን ለመናገር ቢሞክርም እንኳ ሰዎች አያምኑትም። እርዳታ ለማግኘት ወደ ሶፊ ቢደውልም ስልኩን ዘግታበታለች። ይህም አካሽን ምንም አማራጭ የሌለው አድርጎት ይቀራል። ይህ በእንዲህ እንዳለ የተፈጠሩት ክስተቶች በማንሆርና በሲሚ ግንኙነት ላይ መጥፎ ጥላ አምጥተዋል። ማንሆር አካሽን ከማሳወር ይልቅ ባለመግደሏ በሲሚ ላይ ተቆጥቷል። ሲሚ ግን እኔ ተከታታይ ነፍሰ ገዳይ አይደለሁም በማለት ትከራከራለች። ስራውን እንዲያጠናቅቅም እሱን ትልከዋለች። ታዲያ በምሽት ፖሊሱ ማንሆር ሰብሮ በመግባት ፒያኖ ተጫዋቹን አንቆ ለመግደል ይሞክራል። አካሽ ግን እየታገለ ማንሆርን ጉዳት አድርሶበት ለማምለጥ ይሳካለታል። ሆኖም ካወረ በኋላ በአካባቢው መንቀሳቀስ በጣም ከበደው። ጠዋት ላይ በሆስፒታል ውስጥ በዶክተር ሷሚ፣ በባጃጅ ሹፌሩ ሙርሊና በሎተሪ ሻጯ ሳኩ ተከቦ ይነቃል። ትናንት ማታ መንገድ ላይ አግኝተውት ወደ ሆስፒታል እንዳመጡትም ይነግሩታል። አካሽም አይኑን ለማሳየት ቀጠሮ እንዲይዝለት ይጠይቃል። ዋናው ፍላጎቱ አይኑን አሳክሞ ከሀገር መውጣት ነበር። ሆኖም ሰዓታት ቢያልፉም ወደ ዶክተር አልተወሰደም። በውጭ በኩል ሳኩ፣ ሙርሊና ዶክተሩ ሊያገኙ ስላሰቡት ገንዘብ ይወያያሉ። አካሽ ቤተሰብ የሌለውና በቀላሉ ሊጠቃ የሚችል በመሆኑ
የሰውነት ክፍሉን በጥቁር ገበያ ለመሸጥ እያቀዱ ነበር። ወደ ሆስፒታል አልጋ ላይ ሲያወጡት አካሽ ስለ ቀዶ ጥገና ሲያወሩ ሰምቶ ይደነግጣል። ክፉ ነገር ለማድረግ ማቀዳቸውንም ሲረዳ ለመታገል ይሞክራል። እነሱ ግን ያስሩታል። ማደንዘዣ ቢሰጡትም ራሱን ከመሳት በፊት ግን ሳኩ እጇ ላይ የጌታ ቪቫ ንቅሳት እንዳላት ይጠቅሳል። በዚህ ንግግሩ ሶስቱም በድንጋጤ ይዋጣሉ። ምክንያቱም ስለ ንቅሳቱ ማንም የነገረው አልነበረም። ይህንንም እንደ አምላክ ምልክት አድርገው በመቁጠር እቅዳቸውን ለመተው ወሰኑ። አካሽ ሲነቃ ሊገደል እንደነበር ይነግሩታል። በእርግጥስ አይነ ስውር ነህ ወይ? ይጠይቁታል። አካሽም እውነትን አረጋገጠላቸው። ከዚህ የተሻለ ገንዘብ የሚያገኙበትን መንገድም ይጠቁማቸዋል። ገንዘቡን ካገኙ ሕይወትን አትርፈው እንደሚለቁትም ተስፋ ያደርጋል። ከዚያም ስለ ማንሆርና ሲሚ ፕራሞድን እንዴት እንደገደሉት ሁሉንም ነገር ይነግራቸዋል። አክሎም ገዳዮቹ በሚሊዮን የሚቆጠር ገንዘብ እንዳላቸውና ካስፈራሯቸው ሊከፍሉት እንደሚችሉ ይነግራቸዋል። እነሱም በስግብግብነት አይናቸው ይበራሉ። ከዚያ በኋላ አካሽን ለመርዳት ይወስናሉ። በሚቀጥለው ትዕይንት ሲሚ ወደ ቤት ስትመለስ አካሽ ከዳኒ ጋር ፒያኖ ሲጫወት ታያዋለች። በሰውየው ድፍረት ደንግጣ እውነቱን እንዲያወጣባት ትሰጋለች። ስለዚህ በፍጥነት ማንሆርን ደውላ ወደ አንድ ቦታ እንዲመጣ ትነግረዋለች። በመቀጠልም አካሽን ማንሆር ጋር ወስዳ ለማስገደል መኪናዋ ውስጥ እንዲገባ ትጋብዘዋለች። መንገድ ላይ አካሽ አይኑን ለማሳከም እንዲረዳው 10,000 ሩፒ እንድትሰጠውና ዝም እንደሚልም ይነግራታል። እሷ ግን ገንዘብ ለመስጠት ፈቃደኛ አልነበረችም። ነገር ግን አካሽ ቀድሞውን ሌላ እቅድ ነበረው። የሙርሊ ባጃጅ የመኪናዋን መንገድ ይዘጋዋል። ሲሚ ስትዘናጋ አካሽ ያደንዝዛታል። ከዚያም ቡድኑ ለህይወቷ ምትክ ከማንሆር ብዙ ገንዘብ ለመጠየቅ በማሰብ ያግቷታል። በመቀጠል አካሽ ለማንሆር ሚስት ለራሲካ ደውሎ ሁሉንም ነገር ይነግራታል። የባሏ ስም እንዳይጠፋ ከፈለገች እስከ ነገ ሚሊዮን ሩፒ እንድሰጣቸው ይጠይቃታል። በቶሎ የምትናደደዋ ራሲካ አእምሯን ትስታለች። ባሏን ለመግደል ብትዝትም ስልክ ሲደወልላት ግን ትቆማለች። ፖሊሶች የሲሚን መኪና፣ ጫማዋንና ቦርሷን በአንድ ድልድል ላይ ያገኙታል። ሁኔታው ሲታይ ራሷን ያጠፋች ይመስላል። ራሲካ በመጨረሻ ተረጋግታ ችግሩን ለመፍታት መንገድ ላይ ታስባለች። ይህ በእንዲህ እንዳለ ሲሚ ለመተባበር ፈቃደኛ አትሆንም። ለማስፈራራትም ዶክተሩ ደሟን በመቅዳት ኩላሊቷን ለገንዘብ እንደሚሸጠው ይዝትባታል። በዚያው ቀን ማንሆር የቤዛውን ገንዘብ ይዞ ይመጣል። የቡድኑ አባላት ቀጣዩን እቅድ ተግባራዊ ለማድረግ ሲዘጋጁ ሳኩና ሙርሊ ባካሽ ላይ ክህደት ይፈጽማሉ። እሱን ወንበር ላይ አስረው ገንዘቡን ብቻቸውን ለመውሰድ ወደ ውጭ ይሮጣሉ። አካሽን ስላላመኑት ገንዘቡን ለራሳቸው ብቻ ይፈልጉታል። የሚገርመው ነገር ግን አካሽና ሲሚ እንደታጋቶች በአንድ ክፍል ውስጥ ነበር የተቆለፈባቸው። ሲሚ በሁኔታው ብክነት እየሳቀች ተሸናፊ ስትል ትሰድበዋለች። አካሽ በበኩሉ ማንሆር በአሁኑ ሰዓት እንደ ሸክም ስለሚያያት ከማንም በላይ መፍራት ያለባት እሷ እንደሆነች ይነግራታል። ከዚህ ሁኔታ ለመውጣት ለሱ ምርጡ መንገድ እሷን መግደል እንደሆነም ይገልጽላታል። በተመሳሳይ ጊዜ ዶክተሩ የሲሚን የደም ምርመራ ውጤት እያየ ነው። በወረቀቱ ላይ ባየው ነገር ፊቱ በደስታ ይበራል። ወዲያውንም እሷን ለማግኘት ይሄዳል። በሚስጥራዊ ቦታ ሙርሊ የገንዘብ ከረጢቱን ለማግኘት ቢችልም ማንሆር ሳይሮጥ በፊት ተኩሶ ይጥለዋል። ሳኩ በጣም ደንግጣ ኢንስፔክተሩን ሊፍት ውስጥ ዘግታበት የገንዘብ ከረጢቱን ይዛ ትሸሻለች። ከዚያ ሙርሊን ወደ ሆስፒታል ብታመጣውም ህይወቱ ሊተርፍ ግን አልቻለም። በተጨማሪም የተቀበለችው ገንዘብ የውሸት መሆኑን ትረዳለች። ይህ በእንዲህ እንዳለ ሲሚ እጆቿ ላይ የታሰረውን ገመድ ፈታ አካሽን ለመግደል ብትሞክርም በዶክተር ስዋሚ ትታገዳለች። በመካከላቸው በተፈጠረ ትግል በመጨረሻ እሷን መተው ያደንዝዟታል። ዶክተሩ ሲሚን በመኪናው የኋላው እቃ መጫኛ ውስጥ ከትቶ ከአካሽ ጋር ወደ ሙምባይ ይጓዛል። በመንገድ ላይ ሲሚ እጅግ በጣም ብርቅዬ የሆነውን ቢአርኤች ኔጌቲቭ የደም አይነት እንዳላት ያብራራለታል። የአንድ ባለ ሀብት ልጅ እንደ ሲሚ ያለ ሰው የጉበት ንቅለ ተከላ በአስቸኳይ ያስፈልጋታል። የእሷን የሰውነት ክፍል ቢሸጡ ከ50 ሚሊዮን ዶላር በላይ ያገኛሉ። አካሽም ከዚህ ገንዘብ ግማሽን ወስዶ የፈለገውን ማድረግ ሌላው ቀርቶ የአይን ንቅለ ተከላ ማድረግ ይችላል። ሆኖም ግን ጉቦቷን ለመውሰድ ሲሚ መግደል ስላለበት አካሽ ነገሩ ትክክል እንደሆነ አይሰማውም። ትዕይንቱ በድንገት ከ2 ዓመት በኋላ ወዳለው ጊዜ ይዘላል። ሶፊ ከአካሽ ጋር የሆነውን ሁሉ ረስታ በአውሮፓ ለእረፍት እየተዝናናች ነው። ነገር ግን በአንድ መጠጥ ቤት ደጃፍ ላይ
የእሱን ፖስተር ስታይ ያለፈው ታሪክ ይከተላታል። እሱም ከዓመታት በፊት እንዳለመው በመጠጥ ቤት ውስጥ ፒያኖ እየተጫወተ ነው። ሶፊ ታገኘዋለች። እሱም የሆነውን ሁሉ ይነግራታል። በኋላ ታሪክ ስዋሚና አካሽ ሲሚን በመኪና ውስጥ ጭነው ወደ ሙምባይ ሲጓዙ ይታያሉ። ዶክተሩ ተጨማሪ ማደንዘዣ ሊሰጣት ከመኪናው ይወርዳል። ነገር ግን ሲሚ አጥቅታ ትገለዋለች። ከዚያም አካሽ ከመኪናው እንዲወርድ ከነገረችው በኋላ መኪናውን ወደ እሱ እየነዳች ልትገጨው ትሞክራለች። ልትገጨው ጥቂት ሰከንዶች የጥይት ድምጽ ይሰማል። ይህ ድምጽ በፊልም መጀመሪያ ላይ ገበሬው ጥንቸሏን ሊገድል ሲሞክር የሰማነው ድምጽ ነው። ያቺ ጥንቸል የመኪናው መስታወት ላይ ስትዘል ሲሚ መኪናውን ስትታጠፍ ትጋጫለች። በዚያው አደጋም ህይወቷ ያልፋል። አካሽ ወደ ሙምባይ የሚሄደውን ቀጣዩን አውቶቡስ ይይዛል። በጓደኛው እርዳታም ወደ ለንደን ይመጣል። ከዚያ ጊዜ ጀምሮ በመጠጥ ቤት ውስጥ እየሰራ ይገኛል። ሶፊን ወደ አንዱ ትርኢት ይጋብዛታል። እሷ ግን በማግስቱ ጠዋት በረራ ስላላት መሄድ አለባት። ግንኙነት ላለማቋረጥም ተስፋ ተሰጣጥተው ይለያያሉ። በመጨረሻው ትዕይንት አካሽ መንገድ ላይ እየተራመደ ሳለ አንድ ጣሳ በዱላው ሲመታ ይታያል። ይህም አሁንም ማየት ይችላል ወይ በሚል ጥርጣሬ ውስጥ ይከተናል። ውድ ተመልካቾቻችን ለተጨማሪ ተመሳሳይ ቪዲዮዎች ቤቱን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። መልካም ጊዜ